በኢትዮጵያ የምርጫ ታሪክ በብዙ መልኩ የተለየ የነበረው ምርጫ 97 ከተካሄደ እነሆ ዛሬ 20 ዓመቱን ደፈነ። ገዢው ኢህአዴግ እንከን የለሽ ዲሞክራሲያዊ ምርጫ ለማካሄድ ቃል መግባቱን ተከትሎ ተቃዋሚዎች ጥምረት ፈጥረው የተካሄደው ምርጫ ቃል እንደተገባለት ሳይሆን ቀውስ አስከትሎ ነበር የተጠናቀቀው። ኢትዮጵያም ወደ ዲሞክራሲ ልታመራ የምትችልበት እድል ጨንግፎ ኢህአዴግ ሁሉን ተቆጣጥሮ ወደ በለጠ ፈላጭ ቆራጭነት አመራ። ከዛ በኋላ ህዝቡ ነፃ እና ዲሞክራሲያዊ ምርጫ እንደናፈቀው 2 አስርተ ዓመታት ተቆጠሩ። እነሆ ዛሬ ላይ 20 ዓመቱን ደፍኗል። የ97ቱ ምርጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ወደ ሀገር ገቡ። ከዚህ በፊት መንግስት ወደ ኢትዮጵያ እንዳይገቡ አግዷቸው የነበሩት ሊቃነ ጳጳሳቱ ዛሬ አዲስ አበባ ገብተዋል። ቤተክርስቲያኗም ከመንግስት ጋር ባደረገችው ንግግር መንግስት ባለፈው ወር እንዲገቡ እንዲያመቻች መፍቀዱ አስታውቆ ነበር። በዚህም መሰረት ዛሬ ወደ አዲስ አበባ የገቡት አባቶች 3 ናቸው። አቡነ ጴጥሮስ፣ አቡነ ያዕቆብ፣ አቡነ ኖፍሌዎስ ሲሆኑ ትናንት በተጀመረው የእርክበ ካህናት የሲኖዶስ ጉባኤ ላይ ይሳተፋሉ ተብሎ ይጠበቃል።